አሁን በቃልህ የምትለው ነገር ናፈቀኝ ዘጻትን ልበለው እስኪ ዘጻትን በለው እስኪ ኦሪት ዘጻት ምዕራፍ 1 በግብጽ በእስራኤላውያን ላይ የደረሰው ግፍ ከቁጥር 1 ከአባታቸው ከያዕቆብ ጋር ወደ ግብጽ የገቡት የእስራኤል ልጆች ስሞች እነዚህ ናቸው ሰው ሁሉ ከቤተሰቡ ጋር ገባ ከቁጥር 2 ሮቤል ስምዖን ሌዊ ይሁዳ ከቁጥር 3 ይሳኮር ዛብሎን ብንያም ከቁጥር 4 ዳን ንፍታሌም ጋድ አሴር ከቁጥር 5 ዮሴፍም አስቀድሞ በግብጽ ነበር ከያዕቆብ ጉልበት ከወጡት ሁሉ 70 ነፍሶች ነበሩት ዮሴፍም ሞተ ወንድሞቹም ያም ትውልድ ሁሉ የእስራኤልም ልጆች በዙ ተባዙ እጅግም ጸኑ የተጠሉም ሆኑ ምድሪቱ በእነርሱ ሞላች ከቁጥር 8 በግብጽ ዮሴፍን ያላወቀ ሌላ ንጉስ ተነሳ እርሱም ህዝቡን እነሆ ከቁጥር 9 እነሆ የእስራኤል ልጆች ህዝብ ታላቅና ብዙ ሆነዋል ከኛም ይልቅ በርትተዋልና ከቁጥር 10 ይባረክ እግዚአብሔር አምላከ አበዊነ ስቡህኒ ወእቱ ወልኡልኒ ወእቱ ላይ ምንድነው እስኪ አሁን እኔ የለበስኩት ፊደል ነው አንተ ደግሞ ፊደል ላይ በጣም ተመራምረህ እንደውም አዲስ ድርሰት ይዘል መጣል ከእግዚአብሔር ጋር የነበረ ነው ፊደል ለመጀመሪያ ጊዜ ነው እንግዲህ በህፃን ደረጃ ደቀ መዛሙርት ያለው ህፃን ባንተ ስር ብዙ ተማሪዎች አሉ ፊደልን ታዲያ ከየት አገኘ ነው ማን ደረሰው ስለ ፊደል እስኪ መነሻው ከአመጣጡ ጥንትነቱ ከምን መጣ ለምን ትፈልጉኛላችሁ በአባቴ ቤት ልኖር እንደሚገባኝ አታውቁምን ነው ያልኩት አሁን ልቦለድ መጽሐፍ ለመጨረስ ብዙ ጊዜ ፈጅብኝ በ3 ቀን ምናምን እጨርሳለሁ ልቦለድ መጽሐፍ ደመደምክ ስለዚህ በኢትዮጵያ የኢትዮጵያን ፊደል አገልጸ የኢትዮጵያ ፊደል ሳይሆን ኢትዮጵያዊ አይደለም አዎ ምን ሆነ ማለትም ያው የበዲ ቃላ በመባል ነው የሚጠቀሰው ወደፊት ያው ብዙ ነገሮችን መጽሐፍ ለመድረስ አስቤያለሁ ወደፊት መጽሐፍ ልቦለድ መጽሐፍ ጋር ተተዋወቃላችሁ ለምሳሌ ማን አንበባል እመጓ ሐሽማል መርበብት ፍቅር እስከ መቃብር ካንዳንዶቹ በቀር የማንበብ ፍላጎት የላቸው ማለትም ያው ስራቸው ሁላ እንትን ሆኗል ቲክቶክ ምናምን ማለት ቁጥር 16 እናንተ ብራውያን ሴቶች ስታዋልዱ ለመውለድ እንደደረሱ ባያችሁ ጊዜ ወንድ ቢሆን ግደሉት ሴት ብትሆን ግን አትግደሏት አዋላጆች ግን እግዚአብሔርን ፈሩ የግብጽ ንጉስ እንዳዘዛቸው አላደረጉም ወንዶቹ ህፃናትንም ማዳናቸው በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን ስብሐት ለእግዚአብሔር ለዘአብጽሐነ እስከዛቲ ሰዓት እስከዚህ ሰዓት ያደረሰን አምላካችን እግዚአብሔር ስሙ የተመሰገነ ይሁን አሜን መጥቶ የነበረ ድንቁ ልጅ እነሆ ከ2 ዓመት በኋላ መምህር ሆኖ ነው የመጣው የመጀመሪያ የህፃን የኔታ ደቀ መዛሙርት ያለው ህፃን ታዳጊ ራሱ የሚያስተምራቸው ደቀ መዛሙርት ያሉት